ሰላማችሁ ብዝዝት ይበልልኝ። እንግዲህ እቺን ነገር ማለት አለብኝ በኋላ ከምናለቅስ ለታችን ብንደርስላት ጥሩ ነው። ሶሻል ሚዲያ ላይ ነው ያለችው፣ ማቃተም ሶሻል ሚዲያ ላይ ነው። አልፎ አልፎ ስክሮል ሳረጋያት አለውና እቺ እህት በቅርቡ ባለቤቷ ኦቨርዶዝ አድርጎ ህይወቱ አልፏል ማለት ነው። ነጭ ነበር ባለቤቷ። የት እንደምትኖር ስቴቷን ምናምን አላቅም። አሜሪካን አይመስለኝም፣ አውሮፓ ነው ያለችው። እና ቤቷ እየገባችሁ የምታወሯት አንዳንዴ ጠጥታም ስትገባ አንዳንድም ነገር እያደረገች ስትገባ የምታወሯት እህትና ወንድሞች ሳይጸጽታችሁ በኋላ እህታችንን እንዳናጣት ማረግ ካለባችሁ ሪሃብ እንድትገባ አድርጉ። ሪሃብ እንድትገባ ልጆች አሏት እና በመጀመሪያ እግዚአብሔር ያጽናሽ። ሁለተኛ ምንድነው እባካችሁ እሷ ፔጅን የምታውቁ እሷን የምታውቋት በተቻላችሁ መጠን እሷ በአንዳንድ ነገሮች ብዙ ነገር ሊኖረው ይችላል። ያንን ጀጅ ማድረግ አልፈልግም። በአንዳንድ ነገሮች ባለው ነገር ላይ ራሷን ስላልሆነች እሺ ላትል ትችላለች። ግን እንደምንም ደውላችሁ ሪሃብ ገብታ ከዛ አይነት ሱሶች ወጥታ ህይወቷን በጥሩ እንድትመራ ብታረጉ መልካም ነው። አለበለዛ እህታችንንም እናጣታለን እና በኋላ እንዳትጸጸቱ እባካችሁ። አዚቲ የምትባል ልጅ ናት። ሶሻል ሚዲያ ላይ ነው ማቃት። ሌሎቻችሁ ማየታችኋታል። ባለቤቷ በኦቨርዶዝ ሞቷል። ስለዚህ እባካችሁ ድረሱላት ብዬ ጥሬን አስተላልፋለሁ። አደራ አንቺም ብትሆኚ ይሄን ቪዲዮ ከሰማሽ ካየሽ ለልጆችሽ ስትይ፣ ሌላው ይቅር ከልጅ የሚበልጥ ምን አለ? ሜዳ ላይ ከሚወድቁብሽ ልጆችሽ እንደው ለልጆችሽ ስትይ ሁሉ ነገር ይቅር። እኔ ወንድ ነኝ፣ እግዚአብሔር ምስክሬ፣ በህይወቴ ሰክሬ አላቅም። ወንድ ልጅ ነኝ። 47 ዓመቴ ነው። እናቱ መጠጥ ባናቱ ይተከል፣ አጠገቡ መድረስ አልፈልግም። ሱስ በጣም ነው የምጠላበት ምክንያት ደግሞ አዋራጅ ስለሆነ ነው። ስለዚህ እንደው በፈጠረሽ ይሁንብሽ፣ ለዛ ለምትሳሽላቸው ልጆችሽ ስትይ ሱሱን ትተሽ ወደ ልጆችሽ ብትመለከቺ መልካም ነው ብዬ አስባለሁ። ተባረኩልኝ። ሼር አድርጉ፣ ለልጅቷ አድርሱላት። ምናልባት የምታውቋት እህት ወንድም ካላችሁ ሪሃብ ገብታ መፍትሄ እንድታመጣ ቢደረግላት መልካም ነው እላለሁ። መልካም ቀን። ይሄ ራሴ ነው ሳሪ፣ ይሄ ራሴ ነው። ይሄ ያንቺ ነው። ይኸውልሽ እኔ እህትሽ በክብር ወደድሽው ጉዴ ያው አለኝ። የኔን ግን ነክቼውም አላውቅም። ያንቺን ተጠቀመዋል። የራሴው እዚህ ጋር ቆይ ልንነሽ። የኔ ትንሽ ነጣ ይላል። የኛ የዱባይ ነው ጉዴ፣ ቆንጆ ነው። አረ ፀጉርሽን አትቀቢ ትጨብቻለሽ። አው ባርኩ ማርያም ታስቢያታ የኔ አይደለም፣ አታስወግሪ ውዴ። ወርቁ ደረሰሽ ውዴ? ወይ የት አለች ያቺ ጉቺ? ሳሪዬ በራሴ ብገዛው እንደዚህ አልቀባውም ነበር። የጠላት ገንዘብ ነው ብዬ ይሄ ባልትና 700 ድራም አውጥቶ ነው የገዛው። አሃ ነው። እሺ